ህብረተሰብ ውስጥ ፈጣሪውን ተቀብሏል ወይስ በውሸት ነው? ችሎታ አው የአላህ ችሎታ ለማሳየት ነው አይደለ? የራሱን ችሎታ እንደፈለገ መፍጠር አንዱን ጥቁር አርጎ አንዱን አፍንጫ እንዳንቻውን አፍንጫ የለሽም ቆንጆ አይደለሽም አሁንስ በጣም ነሽ ለቀድ ነው ሲበጣም ታውሪያለሽ ኧረ ይመች ግን አይደለም እኔ ማለት የፈለኩት እንደዚህ ልዩ አርጎ የፈጠረን አምላክን እውነት እናውቃለን ወይስ ዝም ብሎ ብቻ ነው? ብዙዎቻችን አናውቅም አናምንም። የምናምነው ሌላ የምንናገረው ሌላ አይደል እንዴ? እውነት ነው ልክ ነው። ይሄው አጭር ይወልዳል ያለው የኔ ልጅ ላይ መማር አለባቸው አይደል እንዴ? አጭር እኔ እንደኔ አይነት ልጅ ቢወለድ ደስተኛ ነው። እናቴ ራሷ አጣላችልኝ አይደል? በትክክል ስለዚህ የአላህ ችሎታ ነው የእግዚአብሔርን ችሎታ እዚህ ጋር እውነት ነው። ታውቂያለሽ አይደል? ነብይ ኢሳን ለምሳሌ የሚሰጠው እግዚአብሔር ነው ማለት እስራኤሎች እኛ በሳይንስ በእውቀት አንደኛ ነን ሲሉ ይፈክሩ የነበሩ እስራኤል ያላ አባት ልጅ ከመርየም አሳያቸው። ግን እነሱ ያንን ችሎታ አልደረሱበትም። ሳይንሳቸው እውቀታቸው አይደለም እግዚአብሔር ይባርክ። እውነትም ማመን አለብን ወድሻለሁ ብል እንደ አጋጣሚ ተገናኝተን ወድሻለሁ እንደ ፍቅር ይዞኛል ልፈነዳ ነው እንደ ኳስ ልለጥር ነው ብልሽ ምን ትያለሽ እስኪ? እኔ እንጃ አላውቅም። ጥያቄ ድንገት ነው አይደለም እውነት የምሰማሽን ስሜት እስቲ ንገረኝ። ወላሂ አይደለም ሌላ ሰው ቆሞሽ እንዴት ነሽ ሰላም ነው እንታወቅ ምናምን ልልሽ ይችላል። ልክ እኔ በቃ ያው እንደዚህ ኩርብ ላይ ከይፈቱ ለገፈዳ አስጠይቁ እስቲ ጠይቁ ይሄ አይደለም። ምንድነው የምትይው? ለማንኛውም ሰው የምሰጠው መልስ ነው እንጂ ይሄ እንደዚህ የምለው አይኖርም። አይመስለኝም። እውነታውን ደግሞ እኔ እነግርሻለሁ መጨረሻ ላይ